ሰላም ጤና ይስጥልን። በቀጥታ ከጦር አውደ ውጊያዎችና ከታማኝ መረጃዎች የምናገኛቸውን አዳዲስና ወቅታዊ ዜናዎች እናቀርባለን። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ጥቅምት 09/2018 ዓ.ም በተለያዩ አውደ ውጊያዎች የነበረውን ድልና አጫጭር መረጃዎችን ነው ብለናል። አንደኛ ጉና ክፍለ ጦር ስቴዲንሳ ብርጌድና ሀገረ ቢዘን ብርጌድ አናብስት በስቴ መዳረሻ ንጋት 11 ተኩል ደንጎት ሾለክትና ማንጎት ላይ በጀመሩት ማጥቃት የጠላት ምሽጎች ተደረማምሰው ጠላት ወደ ስቴዋ መካነ ኢየሱስ ከተማ ሊፈረጥጥ ችሏል። መካነ ኢየሱስ ከተማ ላይ የከተማው ያገዛዙ ዙፋን ጠባቂ ወዳደር አድማ ብተናና ሚኒሻ የፋኖን ክንድ መቋቋም አቅቶት ገሚሱ ሲደረመስ፣ ገሚሱ ሲቆስል፣ ገሚሱ ግራ አውጪኝ ሲል፣ ገሚሱ ደግሞ በፋኖ ቁጥጥር ስር ውሏል። የስቴው መካነ ኢየሱስ ከተማን የአማራ ፋኖ በላቡ ተቆጣጥሮታል። አሉ የተባሉትን ጸረ ህዝብ የአብይ ወንበር ጠባቂዎችንም ከኮማንደር እስከ አባል እስከ ወዲያኛው ሸኝቷቸዋል። የአማራ ፋኖ በጠላት ላይ ቁሳዊ አካላዊና ሞራላዊ ኪሳራን አድርሷል። በስቴዋ መካነ ኢየሱስ ከተማ የተገኙ ድሎች አንደኛ ከ74 በላይ የተደመሰሱ ከ30 በላይ ቁስለኛ ከ20 በላይ ምርኮኛ 4 ብሬን 30 ክላሽ 15 የቃታ መሳሪያ መጠኑ ያልታወቀ አይነተኛ ተተኳሽ ብዛት ያላቸው የጠላት ወታደራዊ ቁሳቁስና አልባሳት ተማርከዋል። የስቴ ወረዳ ፖሊስ ጽፈት ቤት አዛዥ ኮማንደር ሌው ተደምስሷል። በግፍ የታሰሩ ንጹሃን የፖለቲካ እስረኞች ሙሉ በሙሉ ከእስር ነጻ ተደርገዋል። የጠላት ሬሽን ሙሉ በሙሉ ወድሟል። ምሽግ ሆኖ የነበረው የሚኒሻ ጽፈት ቤት መዳረሻ እርምጃ ተወስዶበታል። መቅደል አምባ ብርጌድ ያገዛዙ ጭራቅ አራዊት ሰራዊትን ጋሳይን ከተማና ማይንት ቀበሌ ላይ ባደረገው መደበኛ ውጊያ ሰራዊቱን ደምስሷል። መቅደል አምባ ብርጌድ ጠላት ይዞት የነበረውን ጋሳይን ከተማ ተቆጣጥሯል። ቁጥሩ ያልታወቀ ያገዛዙ ሰራዊት ተደምስሷል። ያገዛዙ ቅጥረኛ ሲጠቀምበት የነበረው የዲሽቃና ኦሳ እግር ከጥቅም ውጭ ተደርጓል። አንድ አቤት ብርጌድ የብርጌዱ አካል የሆነችው አንዷ ሻለቃ 03 በ05 ቁጥርና በጅጓራ በኩል አጋዥ የጠላት ኃይል እንዳይገባ አድርጋለች። 75% የአንድ አቤት ብርጌድ በአንድ አቤቱ ወለሽ ከተማ ዙሪያ ያገዛዙን ጭራቅ ሰራዊት ለመካነ ኢየሱስ የወዳደሩ አውሬ እንዳይደርስ በማድረግ አስጨንቆት ውሏል። ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር መድፍም ሞርታርም ዲሽቃም ዶፍም ጎርፍም ሆነ የትኛውም ኃይል የሚያንበረክከው የሜጀር ጀነራል ውባንተ አባተ ሰራዊት ከድራር ተነስቶ ወደ እስቴ መካነ ኢየሱስ ከተማ በመብራት ላይ የነበረውን የ333ኛ ኮር አካል የሆነውን 77ኛ ክፍለ ጦርን ከግላውዲዮስ ከተማ እስከ ግላውዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ገጥሞ ትሏል። ከግላውዲዮስ እስከ ውባንተ ተራራ፣ ዋሻ ተራራ፣ ግድም ተራራ፣ ግላውዲዮስ ከተማ፣ ቴሌ፣ ፈትሎ፣ እስላም መቃብርና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ሲፈጽሙ ውለዋል። በመጨረሻም የአማራ ፋኖ በክብሩ መስዋዕትነቱ ጭራቁን የአብይ አገዛዝ ዙፋን ጠባቂ ገርፎ ግላውዲዮስ ከተማን አስለቆታል። የ77ኛ ክፍለ ጦር አዛዥ ቡድን በውባንተ ልጆች ሲገረፍ የሞራል የአካልና የቁስ ስብራትን ተከናንቧል። በዚህም ውጊያ የክፍለ ጦሩ ኦርዲናንስ ተደምስሷል። ሙሉ የክፍለ ጦሩ መረጃም በፋኖ እጅ ገብቷል። ብዛት ያለው የጭራቁ አብይ አህመድ መከላከያ ተደምስሷል። የአንዱ ሬጅመንት የሰው ኃይል ተደምስሷል። የሬጅመንቷ ሙሉ የሰው ኃይል መረጃ በፋኖ እጅ ገብቷል። የኦርዲናንሱና ሰው ኃይሉ 4 አጃቢዎች ከነሙሉ የነፍስ ወከፍ ትጥቃቸው 800 ጥይታቸው 16 ቦምባቸው ገቢ ተደርጓል። ጣና ገላውዲዮስ ክፍለ ጦር አፈራዋና ብርጌድ በጣና ገላውዲዮስ ክፍለ ጦር ሰብሳቢ በሁለቱም ወታደራዊ አዛዦችና የክፍለ ጦር ወታደራዊ ዘመቻ እየተመራ ከሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ጋር ቅንጅት በመፍጠር ያገዛዙን ጭራቅ 77ኛ ክፍለ ጦር ከገላውዲዮስ እስከ ውባንተ ተራራ ከሞሻ እስከ ግድብ ተራራ ገላውዲዮስ ከተማ ቴሌ ፈትሎ እስላም መቃብርና የተለያዩ የገላውዲዮስ መደበኛና ከፍተኛ ተጋድሎ ሲፈጽሙ ውለዋል። አፈራዋናት ብርጌድ ከሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ጋር በሰራቸው የጋራ ቅንጅታዊ ስራዎች ውጤታማ ድልን በክብር እየጻፉ ውለዋል። የአገዛዙ ሰራዊት ሜጀር ጀነራል ውባንተ አባተ ተራራ ላይ በአስደናቂ ሁኔታ ተረፍርፏል። እስከ ምሽቱ 1 ሰዓት ድረስ ጥበበኞቹ የአማራ ፋኖች ከጠላት ጋር ተናንቀው ይገኛሉ። ጠላት ራሱን በመልሶ ማደራጀት ገላውዲዮስ ከተማን ለማስለቀቅ ሙከራ ቢያደርግም በአይበገሬዎቹ ዘረ ውባንታዎች ጠላት እየተመታ ይገኛል። ጣና ብርጌድና አንበሶ ብርጌድ የአገዛዙ ጭራቅና አራጅ ቡድን በስቴና በደራ ምድር መንበርከኩን ተከትሎ ቀጣዩ ተረኛ ወረታና አንበሳሜ መሆኑን ያየው የአገዛዙ ሰራዊት ከወረታ ከአሙሲትና ከአንበሳሜ ተጠራርቶ ዳምባ ላይ በመሰብሰብ ፋኖን ለመግጠም ምክር ላይ ነበር። ነገር ግን ፋኖቹ ጣና ብርጌድና አንበሶ ብርጌድ በብርጌድ መሪዎቻቸውና በጣና ገላውዲዮስ ክፍለ ጦር ምክትል ሰብሳቢ እየተመሩ አራጁን የአብይ ሰራዊት ዳምቦ ላይ ውጊያን ጀምረውታል። አመሻሹ 11 ሰዓት የጀመረው ወደ ውጊያ አድማሱን አስፍቶ በጉማራ በሾብሊና በዝንብት ቀጥሏል። ነገር ግን የአማራ ፋኖ ክንድ በርትቶ ከ3 አቅጣጫ የተሰባሰበውን ጠላት በመፈርጠጥ ወረታ ሐሙሲትና አንበሳሜ ከተማ ወደ የመጣበት እየፈረጠጠ ይገኛል። ውጊያው እስከ ምሽቱ 1 ሰዓት ቀጥሏል። በተያያዘ ዜና በሸዋ ቀጠና ይፋ ጣርማ በር ላይ 4 የብልጽግና ካድሬዎች እጅ ከፈንጅ መያዛቸው ተሰምቷል። ካድሬዎቹ ህዝቡን እንዲያወያዩ ከዞንና ከወረዳ ግዳጅ ተሰጥቷቸው ከፍተኛ ቁጥር ባለው በአድማ ብተናና ሚኒሻ አባላት ታጅበው ሲንቀሳቀሱ ነው በፋኖ ቁጥጥር ስር የዋሉት። የአህያ ባል ከጅብ አያስጥልም እንዲሉ አበው ካድሬዎቹን አጅበው የነበሩት የሚኒሻ የአድማ ብተና አባላቱ ገሚሶቹ ሙስና ቁስለኛ የተደረጉ ሲሆን ቀሪዎቹ ራሳቸውን ለማዳን ትጥቃቸውን ጥለው
እግሬ አውጪኝ መፈርጠጣቸው ታውቋል። በተመሳሳይ በወሎ ቤት አማራ ቀጠና አርሶ አደር እና ሕክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ 3 የብልጽግና ካድሬዎች በቁጥጥር ስር ውለዋል።